ቡና የጤና ጠንቅ ወይስ ፈውስ? የደም ግፊት ያለባቸው ሰዎች በእውነት ቡና መጠጣት የለባቸውም? ቡና ለልብ ድካም ፈውስ ወይስ መንስኤ? የወንዶች ጉዳይስ? ስለ ቡና ስናስብ መጀመሪያ ወደ አእምሯችን የሚመጣው ምንድን ነው? ከእንቅልፍ መባነን ወይስ የወዳጅነት ጨዋታ? ብዙዎቻችን የማናውቀው ያቺ በየቀኑ የምንጠጣት ቡና በተለይ ለወንዶች ጤና ከደም ግፊት ጀምሮ እስከ ወሲብ ብቃትና ጥንካሬ ድረስ ያላትን ምስጢራዊ ጥቅምና ሳይንሳዊ እውነታ በዚህ አጭር ቪዲዮ በዝርዝር ባጭር እንመለከታለን። ይህንን ቻናል ሰብስክራይብ ማድረግ እንዳይረሱ። ቡና በደም ግፊት ላይ ያለውን ተጽዕኖ ለመረዳት መጀመሪያ የደም ግፊትን ማወቅ ያስፈልጋል። ልባችን ልክ እንደ ውሃ ፓምፕ እንወሰደው። የደም ስሮቻችን ደግሞ እንደሚያስተላልፍ የጎማ ቱቦ አድርገው ያስቡት። የደም ግፊት ማለት ደሙ በእነዚህ ቱቦዎች ላይ የሚያሳድረው የመግፋት ኃይል ነው። ይህ ኃይል ሲበዛ ቧንቧዎቹ ማለትም የደም ስሮቹ ያደክማል፣ ልብንም ያደክማል። ይህ ግፊት ለረጅም ጊዜ በጣም ከፍተኛ ከሆነ ስሮቹን በማድከም ልባችንን እና የደም ዝውውር ስርዓታችንን ለከፍተኛ ጫና ይዳረጋል። ቡና በደም ስሮቻችን ላይ የሚያሳድረውን ተጽዕኖ በሁለት ከፍለን መመልከት አስፈላጊ ነው። የመጀመሪያው የጊዜያዊ የደም ስር የመጠው ሁኔታ ሲሆን፣ ሁለተኛው የረጅም ጊዜ የደም ስሮቻችን ካፊን ጋር መላመድ ያለውን ተጽዕኖን እንመለከታለን። የመጀመሪያው አንድ ሲኒ ቡና በምንጠጣበት ጊዜ በውስጡ ያለው ካፊን የደም ስሮቻችን ለተወሰነ ጊዜ በጥቂቱ እንዲጠቡ ያደርጋል። ይህ ሁኔታ ጊዜያዊ የደም ግፊትን መጨመር ሊያስከትል ይችላል። ነገር ግን ይህ ግፊት ከሰዓታት በኋላ በራሱ ወደ ነበረበት ይመለሳል። ሁለተኛው የረጅም ጊዜ መላመድ ነው። ቡናን በየቀኑ አዘውትሮ የሚጠጡ ከሆነ ሰውነቶ ከካፊኑ ጋር ሙሉ በሙሉ ይላመዳል። በዚህ ምክንያት የደም ስሮች መጥበብና ጊዜያዊ የደም ግፊት መጨመር ይጠፋል። ቡናን አዘውትሮ ለሚጠጡ ሰዎች በደም ግፊት ላይ የሚያመጣው ዘላቂ ጉዳት የለም ማለት ነው። ከወንዶች ጤና ጋር በተያያዘ አስደናቂው የጥናት ውጤት ምንድነው የሚለውን ደግሞ አሁን እንመልከት። በቴክሳስ ዩኒቨርሲቲ በተደረገው ሳይንሳዊ ጥናት እንደሚያሳየው በቀን ከ2 እስከ 3 ሲኒ ቡና የሚጠጡ ወንዶች የወሲብ ድካም ወይም ኤሬክታይል ዲስፋንክሽን የመጋለጥ ዕድላቸው በከፍተኛ ሁኔታ ይቀንሳል። ይህም በተለይ የደም ግፊት ባለባቸው ወንዶች ላይ ጭምር በግልጽ የሚታይ ሲሆን ካፊን የደም ስሮቻችንን ጡንቻዎች በማዝናናት የደም ዝውውርን የማሳለጥ ከፍተኛ ሚና እንዳለው ተረጋግጧል ማለት ነው። ካፊን የደም ዝውውራችንን እንዴት ሊያሻሽል ይችላል? ካፊን በሰውነት ውስጥ የደም ስሮችን የሚያዝናኑ እና ደም በነፃነት እንዲፈስ የሚያግዙ የኬሚካል መልእክተኞችን ያነቃቃል። ይህ ዘና የማለት ሂደት ወይም ቫዞዳይሌሽን በተለይ በወንዶች ብልት አካባቢ ባሉ የደም ስሮች ላይ በቀጥታ ይሰራል። ይህም የደም ፍሰት በከፍተኛ ሁኔታ እንዲጨምር ያደርጋል። በተጨማሪም በቡና ውስጥ ያሉ ተፈጥሯዊ አንቲኦክሲዳንቶች የደም ስር ግድግዳዎች እንዳይጠነክሩ ይከላከላሉ። እንግዲህ ሁሉም ነገር ልክና መጠን አለው። በቀን ስንት ሲኒ ቡና መጠጣት ልክና በቂ ነው የሚለውን እንመልከት። በቀን ከ2 እስከ 3 ሲኒ። ጥቅሙን ወደ ጉዳት እንዳንቀይረው በተለይ ለወንዶች ጤናና ለተሻለ የደም ዝውውር ከ2 እስከ 3 ሲኒ ቡና መጠጣት በጣም ፍጹም ተስማሚና ወርቃማ መመዘኛ ነው። ነገር ግን መጠኑ በበዛ ቁጥር ለምሳሌ ከ4 እስከ 5 ሲኒ በላይ የሚጠጡ ከሆነ ከፍተኛ የካፊን መጠን ጭንቀትን በመጨመርና የደም ስሮችን በማጥበብ ወሲባዊ ብቃትን መልሶ ሊቀንሰው ይችላል ማለት ነው። አሁን ደግሞ የካፊን መጠን በልዩ ልዩ መጠጥ አይነቶች ውስጥ ምን ይመስላል የሚለውን እንመልከት። ኃይል ሰጪ መጠጥ ለምሳሌ እንደ ሬድ ቡል ያሉት ከፍተኛ የካፊን መጠን ስላላቸው አደገኛ ነው። ይሄ በጣም ከፍተኛ ጥንቃቄ ማድረግ ያስፈልጋል። ለልብም ለደም ዝውውርም አደገኛ ችግር ይፈጥራል። ሁለተኛው የተጣራ ቡና፣ አንድ ሲኒ ቡና ወይም በትልቅ ሲኒ 100 ግራም የሚደርስ ቡና መካከለኛ እና ጠቃሚ የሆነ የካፊን ይዘት ሲኖረው፣ ጥቁር ሻይ አንድ ብርጭቆ አካባቢ ወደ 50 ሚሊግራም ቀላል የሆነ የካፊን ይዘት ይኖረዋል። ለስላሳ ለምሳሌ አንድ ጣሳ ለስላሳ በትንሿ 400 ሚሊግራም ዝቅተኛ የካፊን መጠን ይኖራቸዋል። በአጠቃላይ
የኢነርጂ መጠጦች ወይም ጉልበት ሰጪ መጠጦች ካፊን በከፍተኛ ሁኔታ ስለሚጨምሩ ለደም ግፊትና ለልብ ምት መቆም ችግር እና ዋነኛ ጎጂ ተደርገው ይወሰዳሉ። ባህላዊ ቡናችን ግን ለጤናችን ጠቃሚ፣ ለደም ዝውውራችን አስፈላጊ የሆነ የተመጣጠነ የካፊን ይዘት አለው ማለት ነው። እሺ እስኪ አሁን ደግሞ ለጤናማ ቡና አፍቃሪዎች ወርቃማ ህጎች የሚባሉትን እንመልከት። እነዚህ ምንድናቸው? ቡና በምንጠጣበት ጊዜ ስኳርና ቅቤ አለማብዛት። በቡና ውስጥ ከመጠን በላይ ስኳር ወይም ቅቤ መጨመር የደም ስሮችን ይደፍናል፣ ክብደትንም በመጨመር ለደም ግፊትና ለልብ ድካም ይዳረጋል። ሁለተኛ፣ ከሰዓት በኋላ ቡና አይጠጡ። ምሽት ላይ ካፊን መውሰድ እንቅልፍን ይረብሻል። የእንቅልፍ መዛባት ደግሞ የደም ግፊትና የወሲብ ስሜትን የሚቀንስ ዋነኛ ጠላት ነው። ሶስተኛ፣ ከምርመራ በፊት ቡና አይጠጡ። የደም ግፊቶን ከመለካቶ ከ2 ሰዓታት በፊት ቡና አይጠጡ። ምርመራው የተሳሳተና ከፍተኛ ውጤት እንዲያሳይ ስለሚያደርገው ከምርመራ በፊት ቡና መጠጣት በፍጹም አይመከርም ማለት ነው። እንግዲህ የባህላችን ጌጥ የሆነውን ቡና በልክና በመጠን ይጠጡ። ነገር ግን ከተጨማሪ ስኳር፣ ከጭንቀትና ከእንቅልፍ እጥረት በመጠንቀቅ የልቦን ጤንነትና ጥንካሬ ይጠብቁ። ላለው ስላዳመጡኝ በጣም አመሰግናለሁ። ይህን ቻናል ሰብስክራይብ በማድረግ በየጊዜው የምንለቃቸው ጠቃሚ የሆኑ የጤና መረጃዎች እንዲደርሱት ያደርጉ። መልካም ቀን ይሁንልዎት።